በጣም ብዙ ተማሪዎች ፈተና ሲደርስባችሁ ዛሬ የማወራው ነገር ይገጥማችኋል። ለፈተናው የምታጠኑት ይዘት በጣም ሰፊ ሆኖ ከፊታችሁ ተቀምጧል። ዛሬ በጣም ለረዥም ሰዓት አጠናለሁ ብላችሁ ወንበራችሁ ላይ ትቀምጣላችሁ። ነገር ግን ገና አንድ ሰዓት እንዳነበባችሁ አእምሯችሁ መባዘን ይጀምራል። ስልካችሁን ታያላችሁ፣ አሊያም ደግሞ ከባድ እንቅልፍ መጥቶ ይጫናችኋል። ለመሆኑ ትልልቅ ፈተናዎችን የሚያልፉ ተማሪዎች እንዴት ነው በቀን ለረዥም ሰዓት ሙሉ ያለ ድካም የሚያጠኑት ትላላችሁ? ሚስጥሩ ሰዓቱ ላይ ሳይሆን አጠናኑ ላይ ነው። ዛሬ እኔ ራሴ ተማሪ ያለው ለከባድ ፕሮፌሽናል ፈተናዎች ስዘጋጅ የተጠቀምኩባቸውን በቀን ለረዥም ሰዓት በጥራት ለማጥናት የሚረዱኝን 3 ዋና ዋና ሚስጥሮችንና ተግባራዊ መፍትሄዎቻችሁን በዚህ ቪዲዮ አጋራችኋለሁ። ለረዥም ሰዓት አጥንታችሁ ለፈተናችሁ መዘጋጀት የምትፈልጉ ከሆነ እነዚህን ነገሮች ማወቅ ለውጤታማነታችሁ ትልቅ አስተዋጽኦ ስላለው እስከ መጨረሻው ድረስ አብራችን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን እስዳቤ። ለረዥም ሰዓት ማጥናት ስትፈልጉ የመጀመሪያው ቴክኒክ መሰላቸታችሁን በጥበብ ማሸነፍ አለባችሁ። ለረዥም ሰዓት ማጥናት ስትፈልጉ የመጀመሪያውና ትልቁ ጠላታችሁ መሰላቸት ነው። ለረዥም ሰዓት አንድ አይነት መጽሐፍ ስታዩ አእምሯችሁ የምታነቡትን መረጃ መቀበል ወይም አንደርስታንድ ማድረግ ያቆማል። ገጹን ታዩታላችሁ፣ ግን ምንም አይገባችሁም። ይህንን ለመስበር ደግሞ 3 ነገሮችን ማድረግ አለባችሁ። የመጀመሪያው ቦታ መቀየር አለባችሁ። ሁልጊዜ በጨለማ ክፍል ውስጥ ወይም ጠባብ ጠረጴዛ ላይ አታጥኑ። እኔ ጠዋት ላይ ንጹህ አየርና የፀሐይ ብርሃን ባለበት በረንዳ ላይ አጠና ነበር። ከሰዓት በኋላ ደግሞ ሳሎን ወይም የህዝብ ቤተ መጽሐፍ ላይ እቀይራለሁ። ቦታ ስትቀይሩ አእምሯችሁ አዲስ መነቃቃት ያገኛል። ቦታ መቀየር አንዱ መሰላቸትን የማሸነፊያ መንገድ ነው። ሁለተኛው የመሰላቸትን የምታሸንፉበት መንገድ ንቁ የጥናት ዘዴ መጠቀም ነው፣ ወይም አክቲቭ ሪኮል ስተዲ ቴክኒክን መጠቀም ነው። ለምሳሌ እንዴት ነው የምትጠቀሙት? መጽሐፉን ዝም ብሎ እንደ ልብ ወለድ ማንበብ ያሰለቻል። አንድ ገጽ ካነበባችሁ በኋላ መጽሐፉን በእጃችሁ ክደኑትና ከዚያ ለ30 ሰከንድ ያህል እስኪ በዚህ ገጽ ላይ ምን ተረዳው ብላችሁ ራሳችሁን ጠይቁ እና በራሳችሁ ቃል ተናገሩ። ያነበባችሁትን ነገር በራሳችሁ ርሄርስ አድርጎ ያን አእምሯችሁ ስራ ያበዛል፣ አይሰለችም። ነገርየውንም የምታነቡትን ነገርም አንደርስታንድ እያደረጋችሁ ሄዳላችሁ ማለት ነው። 3ኛው መሰላቸትን የምታስወግዱበት መንገድ ጥያቄዎችን ማስቀደም። አዲስና ከባድ ምዕራፍ ከመጀመራችሁ በፊት ከምዕራፉ በስተጀርባ ያሉትን ሪቪው ጥያቄዎችና መልሶች አስቀድማችሁ አንብቧቸው። እንደዚህ ማድረጋችሁ አእምሯችሁ በማንበብ ሂደት ውስጥ መልስ እንዲፈልግ ስለሚያስገድደው ጉጉት ይፈጥርባችኋል። በጣም ሲሰለቻችሁ ደግሞ የተለያዩ ዩቲዩብ ቪዲዮዎችን ገብታችሁ ተዛማጅ የሆኑ ቪዲዮዎችን እንደ ፊልም ዘና ብላችሁ ማየት አለባችሁ። እነዚህ 3ቱ ነገሮች መሰላቸትን እንድታስወግዱ ይረዷችኋል። ሌላው ሁለተኛው ለረጅም ሰዓት እንዳታነቡ የሚያደርጋችሁ ነገር እንቅልፍ ነው። በተለይ ክላስ አምራችሁ ከተመለሳችሁ በኋላ ምሳ ትበላላችሁ። ይህ ምሳ ደግሞ ድካም ይጫጫናችኋል፣ እንቅልፍ ይጫናችኋል። ይህንን እንዴት መከላከል ትችላላችሁ? የተለያዩ ስቲሙላንቶችን መጠቀም፣ ቡና ወይም የሚያነቃቃችሁን ነገር መጠቀም። ነገር ግን የምትጠቀሟቸው ነገሮች ጤናችሁን በማይጎዱ መልኩ መሆን አለባቸው። እኔ ማታ ላይ ቡና ከጠጣው ወይም የድሮ ደስታ ከረሜላ፣ ማስቲካ የእያንዳንዳችን የተለያየ ባህሪ ነው ያለ የሚያነቃቃን ነገር መጠቀም አለባቸው። ሌላ ሁለተኛው አካላዊ እንቅስቃሴዎችን። እንቅልፍ ይጫናችሁ አልጋ ላይ አትጋደሙ። ተነሱና ለ10 ደቂቃ ያክል ቀለል ያለ ስፖርት ስሩ። አሊያም ደግሞ እረፍት ወስዳችሁ አእምሯችሁም የሚያሰራ የሞባይል ጌም ቼዝ ሊሆን ይችላል ወይም እንቆቅልሽ ተጫወቱና ይሄ ነገር ማድረጋችሁ አላማ አእምሯችሁን ከእንቅልፍ መቀስቀስ ነው። እንደዚህ በምታደርጉበት ነገር አእምሯችሁ ይነቃቃል። ሌላው 3ኛው እንቅልፍን የምታስወግዱበት መንገድ የጥናት ጓደኛ ማግኘት ነው። እንግዲህ በጣም እንቅልፍ ሲመጣችሁ አብሯችሁ ለፈተና የሚዘጋጅ ጓደኛችሁ ስልክ ደውሉና እስኪ ቅድም ያጠናኸውን ርዕስ አስረዳኝ፣ እኔም የገባኝን ልንገርህ ተባባሉ፣ ተወያዩ። ውይይት ውስጥ ስትገቡ አእምሯችሁ አድሬናሊን ስለሚያመነጭ እንቅልፋችሁ ባንዴ ይጠፋል ማለት ነው። እነዚህ ነገሮች በማድረግ እንቅልፍና ድካማችሁን ማስወገድ ትችላላችሁ። ሌላው ለረዥም ሰዓት እንዳታነቡ የሚያደርጋችሁ 3ኛው ችግር ለረዥም
ሰዓት ማንበባችሁ አዲስ ልማድ ስለሆነባችሁ ነው። አዲስ ልማድ ማዳበር አለባችሁ ማለት ነው። እኔ እኮ ከዚህ በፊት ለረዥም ሰዓት አጥንቼ አላውቅም የሚለው የለመድነው የህይወት ዘይቤ ወይም ሩቲን ነው። ለረዥም ሰዓት ከዚህ በፊት አጥንታችሁ የማታውቁ ከሆነ ለረዥም ሰዓት ስታነቡ አዲስ ልማድ ስለሚሆናችሁ በጣም የከፍተኛ ድካም፣ መሰላቸትና ለነገሩ ያላችሁ አመለካከት በጣም ይቀንሳል። ከዚህ በፊት በቀን የተወሰነ ደቂቃ ሲያጠና የነበረ ሰው በአንዴ ተነስቶ ለረዥም ሰዓት ሊቀመጥ አይችልም። ይህ ደግሞ ልክ እንደ ስፖርት ነው። መጀመሪያ ቀን ስፖርት ቤት ስትገቡ የሚገባ ሰው የመጀመሪያ ቀን ከባድ ክብደት ማንሳት አይችልም። ከባድ ክብደት ለማንሳት መጀመሪያ ምን ማድረግ አለበት? በትንንሹ ክብደቶች መለማመድ አለበት። ታዲያ መፍትሄው ምንድን ነው ካላችሁ ለ10 ቀናት ወይም ለ15 ቀናት ቢበዛ እስከ 21 ቀናት ራስን ለአዲሱ ልማዳችሁ ፑሽ ማድረግ አለባችሁ። አንበባችሁ የማታውቁ ከሆነ ለ21 ቀናት ማንበብን ለተወሰነ ደቂቃ ወይም ለተወሰነ ሰዓት ምን ማድረግ አለባችሁ? መለማመድ አለባችሁ። መጀመሪያ አካባቢ 30 ደቂቃ ስታጠኑ አእምሯችሁ ሊበተን ይችላል። ምንም አይደለም። እረፍት ወስዳችሁ ድጋሜ ተቀመጡ። ለሚቀጥሉት 21 ቀናት ብቻ ራሳችሁን አስገድዳለሁ ብላችሁ ቃል ግቡ። እንደዚህ አደርጋለሁ ብላችሁ ቃል ትገቡና ልክ 21 ቀን ሲሞላችሁ በዛ ነገር ሀቢት ትጠመዳላችሁ። አዲስ ሀቢት ቢውል ታደርጋላችሁ። መጽናት ትጀምራላችሁ። ማጥናቱ ግዴታ ሳይሆን የዕለት ተዕለት ልምዳችሁ ወይም ሀቢታችሁ ይሆናል። ከዚያ በኋላ ራሳችሁን መግፋት ወይም መታገል አያስፈልጋችሁም። አካላችሁ ራሱ አእምሯችሁ ወደ ጥናት ጠረጴዛው ይወስዳችኋል ማለት አዲስ ሀቢት ቢውልድ ታደርጋላችሁ ማለት ነው። በአጠቃላይ በቀን ረዥም ሰዓት ማጥናት የሚቻለው ማጥናት ስለፈለጋችሁ ሳይሆን ሰዓቱን በግድ በመቁጠር ሳይሆን መሰላቸትን በጥበብ በማሸነፍ እንቅልፍና አካላዊ ድካምን በጥንቃቄ በመዋጋትና አዲስ ልምድ ለ21 ቀናት በትዕግስት በማስለመድ ነው። እናንተስ ከእነዚህ 3 እንቅፋቶች ወይም 3 ችግሮች ለረጅም ሰዓት ማጥናት ስትፈልጉ በብዛት የሚያጠቃችሁ የትኛው? መሰላቸት ነው? እንቅልፍ ነው? ወይስ ልምድ ማጣት ነው? ኮሜንት ላይ አጋሩኝ። ለዛሬ ግን አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ